ኢራን አሜሪካ መሸነፏን ተቀብላለች ስትል በዛሬው ዕለት ይፋ አደረገች። በሌላ በኩል የኢራን ጠቅላይ መሪ ከተሸሸጉበት በዛሬው ዕለት ብቅ ብለዋል። መረጃዎቹን በዝርዝርና በትንታኔ እናቀርብላችኋለን። የኢራን እስላማዊ አብዮታዊ ዘብ ዛሬ ባሰራጨው መረጃ አሜሪካ በጦርነቱ መሸነፏን አምና ተቀብላለች ሲል ተናግሯል። የጦሩ ቃል አቀባይ ብርጌደር ጄኔራል ሁሴን ሞሃቢ በግልፍተኝነት የገባው የአሜሪካ ጦር አንዳች አስቦት የመጣውን ሳያሳካ ሽንፈቱን ተከናንቧል ብለዋል። ቃል አቀባዩ ሆርሙዝ አሁን የኢራን ፍላጎቶች ካልተሟሉ በቀር የጦርነት ቀጠና ሆኖ እንደሚቀጥልም ተናግረዋል። የእስላማዊ አብዮታዊ ጦሩ ልሳን አሜሪካ ኢራንን ጨርሳ ለማጥፋት መሰረታዊ ሀብቷን ለማጥፋት ደህንነቷን ለመስበር አልማ ገባች። አሁን ግን የአሜሪካ ጦር ግምጃ ቤት በተለይም በመካከለኛው ምስራቅ ያለው ተመናምኗል፣ ወታደሮቿም የመዋጋት ሞራል አጡ ሲሉ ተናግረዋል። ጠላት ያሏት አሜሪካ አልማ የገባችውን ሁሉ በማጣት ቀድሞ ክፍት የነበረውን ነገር ግን ኢራን የዘጋችውን ሆርሙዝ እንዲከፈት በመለማመጥ ላይ ትገኛለች ብለዋል። ቃል አቀባዩ በዚህ ንግግራቸው አሜሪካ አይደለም ትርፍ ማግኘት ቀድሞ የነበረውን እንኳን መጠቀም እንዳልተቻላት ያመላከቱበትም ነው። ይህም እንደ ሰውየው አነጋገር በኢራን የቁርጥ ቀን ልጆች የመጣ ታሪካዊ ድል እንዲሁም የአይበገሬነት ምሳሌ ነው ሲሉም ጠርተውታል። ከኢራን እንደሚወጡ መረጃዎች አሜሪካም ትሁን ተባባሪዎቿ አሁን በሆርሙዝ ያለውን ተጨባጭ እውነት መቀበልና መፍትሄ መፈለግ አለባቸው። ኢራን በሆርሙዝ ያለኝ ቁጥጥር ወደ ኋላ ወደማይመለስበት ወይም ኢሪቨርሰብል ነው ብላለች። የኢራን የጦር አበጋዞች አሜሪካ በኢራን የተቀመጠውን ቅድመ ሁኔታ ቀደም ሲል የተፈረመውንም ረቂቅ ውል ሙሉ በሙሉ እንድትፈርም፣ ይህ ባይሆን ካለፉት 5 ወራት በላይ ከደረሰባት የከፋ ኪሳራ ይገጥማታልም ነው ያሉት። አሜሪካ በእርግጥ ባለፉት 5 ወራት ቀላል የማይባል ወታደራዊ ኪሳራ እንደገጠማት፣ በቀጠናው ባሏት የጦር ቤዞች ላይም ከፍተኛ ውድመት እንደገጠማት ሲሰማ ቆይቷል። ድርድር ወይም ሰጥቶ መቀበል ይኖር ይሆን በሚል ጉዳይ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጡት የኢራን ምክር ቤቶች ሊቀመንበር አያቶላ ሳዲህ አሞሊ ላርጃኒ ኢራን በምንም ሁኔታ የሆርሙዝን መስመር አሳልፋ አትሰጥም ብለዋል። አያቶላህ ላርጃኒ ሆርሙዝ የኢራን እስላማዊ ሪፐብሊክ የሉዓላዊነት ጉዳይ ነውም ሲሉ ጠርተውታል። ምናልባት ሆርሙዝ ክፍት የሚሆነው አሜሪካና ተባባሪዎቿ በመተላለፊያው ላይ ብቸኛ ስልጣን ያላት ኢራን መሆኗን አምነው ሲቀበሉ እንደሆነም ነው የተናገሩት። ከዚህም በተጨማሪ ቀድሞ የተፈረመውን የመግባቢያ ሰነድ ዋሽንግተን ሙሉ በሙሉ እንድታጸድቀውና ተግባራዊ እንድታደርገውም ትገደዳለች ሲሉ ዝተዋል። በኳታር፣ በጆርዳን፣ በሳውዲ አረቢያ፣ በኩዌትና በመሳሰሉት በሚገኙ የአሜሪካ ጦር በእሳት ሲጋይ የሚያመላክት ተንቀሳቃሽ ምስል ሲሰራጭም ተስተውሏል። ይህ የአሜሪካ የጦር መሪዎችም ለፕሬዝዳንት ዶናልድ ትራምፕ የጉዳቱን መጠን ሲያሳውቁ ሌሎች አማራጮችንም እንዲያማትሩ ሲጠይቁ መሰንበታቸውም የሚዘነጋ አይደለም። ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ድል አድርጌያለሁ ለማለት ሀሳብ እንዳላቸው የአሜሪካ ሚስጥራዊ ባለስልጣናትን ዋቢ በማድረግ ዘ ዎል ስትሪት ጆርናል ዘግቦታል። እነዚሁ ምንጮች አሜሪካ ከዚህ በኋላ ከምታደርገው ወታደራዊ ኢላማ ይልቅ በተለሳለሰ አኳኋን በሆርሙዝ መከፈት ላይ ብታተኩር እንደሚሻል ትራምፕ ውጥን ይዘዋልም ባይ ናቸው። ከዚህችው ከኢራን እንደሚወጡና በሌሎችም የዓለም ሚዲያዎች እንደተሰራጨው የኢራን ታላቁና ጠቅላይ መሪው አያቶላህ ሙጅታባ ካሚኒ ከተሸሸጉበት ቦታ በዛሬው ዕለት ታይተዋል። ሙጅታባ ሐሚኒ ላለፉት 4 ወራት ገደማ ከመገናኛ ብዙሃንና ከህዝብ እይታ ውጭም ቆይተው ነበር። ይህም አባታቸውን የነጠቀው የአሜሪካና የእስራኤል ጥምር ጦር በእሳቸውም ላይ ተመሳሳዩን እንዳያደርግ በመፍራት ያደረጉት ነው ሲባልም ሰንብቷል። አያቶላህ ሙጅታባ ከሚዲያና ከህዝብ ብቻም ሳይሆን ርቀው የቆዩት ከመንግስት መሪዎችም ጭምር ነው። አያቶላህ ሙጅታባ በይፋ መታየታቸው የአሜሪካ ጥቃት የረገበ ወይም የተሻለ አስተማማኝ ቦታ መሆናቸውን ያረጋገጡ ቢሆን ነው በሚልም እየተተነተነ ይገኛል። ሆኖም ታዲያ የሀገሪቱ ፕሬዝዳንት መስዑድ ፔዜሽኪያን በዛሬው ዕለት እንዳገኟቸውና ውይይት እንዳደረጉ ነው የታወቀው። መስዑድ ፔዜሽኪያን የወቅቱን የኢራን ሁኔታ፣ የጦር ጉዳዮች፣ የገንዘብ ምንጭና ምንዛሬ፣ ከጎረቤት ሀገራት ጋር ስለሚኖረው ግንኙነት እንዲሁም ቀጣይ የሀገሪቱ ስትራቴጂን የተመለከቱ ሪፖርቶችን አቅርበውላቸዋል። ኢራን ከሰሞኑ በተለይም ከኦማን ጋር ውይይት ያደረገች ቢሆንም
ሆርሙዝን የመክፈት ጉዳይ እንዳልሆነም የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራጋቺ ይፋ አድርገዋል። አራጋቺ ውይይቱ ይልቅ ሌሎች አማራጮችን ኦማን እንዴት ልትጠቀም ትችላለች በሚል ላይ ያተኮረም ነው ሲሉ ተናግረዋል። የአሜሪካ ፍላጎት በኦማን አማካኝነት ይተገበራል የሚል አስተሳሰብም ካለ ይህ ስህተት እንደሆነ የኢራን ሚዲያዎች ባለስልጣናቱን ዋቢ አድርገው እየዘገቡት ይገኛል።